ተወዳጅ ወንድ ነኝ ብለህ ታስባለህ ወይ ነው? ብዙዎቻችሁ እንዴት አልወደድም ወይም እርግጠኛ ነን እንዴ አብደሻል እንዴ ልትሉኝ ትችላላችሁ። ግን በምንድን ነው ተወዳጅ ነኝ ብለን የምናስበው? ወይም አንተ ተወዳጅ ነኝ ብለን የምታስበው ቆንጆ ስለሆንክ ነው? ወይም ደግሞ ብዙ ጓደኞች ስላሉህ ነው? ቀልድ ስለምትችል ነው? ወይ ደግሞ ገንዘብ ስላለ ብዙ ሰዎች መጋበዝ ስለምትችል፣ ሴቶች ካጠገብ ስለማይጠፉ፣ ብዙ ምክንያቶች ሊኖሩ ይችላሉ። እውነታውን ግን እኔ እነግርሃለሁ። ተወዳጅ ወንድ የሚያደርግህ 9 ነገሮችን እነግርሃለሁ። አልቀረብሽም። ቆንጆ ስለሆንክ ነው። ቀልደኛ ነሽ። ይኸውልሽ እነግርሻለሁ፣ ወደድሽን አልወደድሽን ጉዳያችን አይደለም። እኛ ስንወጣ እንደናንተ ኢጎአችንን ልንሞላ ከቤት መስታወት አይተን አይደለም የምንወጣው። እኛ ስንወጣ መውጣት ስላለብን መስራት ስላለብን it's just a survival mode ላይፍን ነው የምንኖረው። እናንተ ትወዱናላችሁ አትወዱንም ጉዳያችን አይደለም። ይሄ እናንተ የምታስቡት ጭንቅላታችሁ ውስጥ የምታመላለሱት ሐሳብ ነው። we don't care። የመጀመሪያው ያልሆንከውን አትሁን የሚለው ነው። ያልሆንከውን መሆን ምን ማለት ነው? አንዳንድ ጊዜ ሴቶች አብረውን ሲሆኑ ወይ ደግሞ እንድትወደው የፈለግካት ሴት የምትወደው አይነት ወንድ ሊሆን ይችላል። እንደዚህ አይነት የሚለብስ ልጅ፣ ቀልዱ ደስ የሚል ኦር ደግሞ ፊልም የሚወድ ሙዚቃ የሚወድ የተለያየ ምርጫ ሊኖራት ይችላል። ግን እሷን አስደስታለሁ ብለህ ያልሆንከውን አይነት ለማስመሰል ልትሞክር ትችላለህ። ያ ደግሞ ረጅም ጊዜ አብሮህ አይቀጥልም፣ ሊሰለችህ ይችላል። እሷም እውነተኛ ማንነትህን ስታይ 2 አይነት ማንነት ስለሚሆን የትኛውን እንደምትመርጥ ትቸገራለች። ላንተም በጣም ትልቅ የቤት ስራ ነው የሚሆነው። ይኸውልሽ ያንቺን አይነት ሴት ድሮ ምን ብለን እንደምንጠራ ታውቂያለሽ? ጡሩምባ። ጡሩምባ ብለን ነው የምንጠራው። በቃ እንደ ጡሩምባ ነው የሚጥሉት። ምን ራሱ እንደምታወሪ የምታቂም አይመስለኝም። እርግጠኛ ነኝ ሄደሽ ሪሰርች አደረግሽ፣ ኢንተርኔት ላይ ብራውዝ አደረግሽ፣ ጉግል ላይ ጠቅ አደረግሽ፣ ከዛ ዳታ ሰበሰብሽ፣ ከዛ በኋላ ተርጎም ከቸች እዚህ ወሬ። የኢትዮጵያ ሕዝብ ሲጀመር እንኳን አንቺን ሊያስደስት ቀርቶና ራሱን ሆኖ ራሱ ሳይሆን ግራ ገብቶት ነው እየኖረ ነው ያለው። ራስህን ሁን ቱቱቱቱ በዚህ ግባላት በዚህ ውጣላት። ለምን ፍጥን ቅራቲም ለምን ገደላት ገቢም ለኛ ስትይ አንቺን እኛ ለማስደሰት የክላውን ልብስ ለብሰን ጡብ እያልን መስደድ አለብን? ምን አይነት ነገር ነው? እኔ ደግሞ የሚገርመኝ እኮ ሰው ራሱ እኮ ይሄንን ቪዲዮ አይቶ ምንም አለመናገሩ፣ ጭጭ ብሎሽ አዳምጦ ጸጥ ማለቱ። እኔ ይሄ ከገጠር የመጣችሁ ሰዎች ማለት ነው፣ ከገጠር ተሰብስባችሁ ይሄንን የዩቲዩብ ቪዲዮ እየከፈታችሁና ፖስት እያደረጋችሁ አሁን አሰለቻችሁኝ። ወድጄ እኮ አይደለም እኔ እኮ አሁን እኮ ይሄንን እኮ የከፈትኩት። በቃ እናንተ ገንዘብ ጣፍጧችኋል። በነፃ የሚመጣ ገንዘብ፣ የአሜሪካ ገንዘብ እየመጣችሁ ትፈላሰፉ ብላላችሁ። ፈሳሙላ ደሞ እኮ መጨረሻ ላይ አታፍርም፣ ይህን እንድታስብበት ነው አለች። ስራም አላጣው ወዳጄ። እኔ ምግብ ነው የሚያሳስበኝ፣ ቡሌ ነው የሚያሳስበኝ። እኔ ያንቺ ሙሙ ሞቀው አልሞቀው፣ ቀዘቀዘው በረደው አያገባኝም፣ ጉዳይ አይደለም። የምትሰሚው ዘፈን ወደድሽው አልወደድሽው ጉዳይ አይደለም።
እሙሙ እስካገኘ ድረስ የስ ብዬሽ አደማምቄ አሟሙቄሽ በጣም አሪፍ ነው ያንቺ ምርጫ ዘቤስት እለሻለሁ። ከሰጠሽኝ በኋላ ላሽ ነው ምለው። ታሾፋለች። ምክንያቱም እሷ ምናልባት ጊዜ ላይ ኖራት ይችላል ወይ ደግሞ ቸልተኛ ትሆናለች። በየጊዜው አንዳንድ ለፍቅር ደስ የሚሉ ነገሮችን ላታደርግልህ ትችላለች። በእሷ ግዴለሽነት ላይ የተመሰረተ ጓደኝነት ካላችሁ አንተም የእሷን የምትጠብቅ ከሆነ ሁለታችሁም ፌል ልታደርጉ ትችላላችሁ። የእውነት ሴት ልጅ ካንተ እንዳትለይ የሚያደርጋት በጣም እንድትወድ እንድትናፍቅ የሚያደርጋት ነገር ደስታ ስትሰጣት፣ እርካታዋን ስትሰጣት፣ ሀሳብ ስትሰጣት በቃ አንተ ሰጪ ነኝ ብለህ አስብ። በአጭር ጊዜ ውስጥ በጣም የብዙ ነገር ተቀባይ መሆን ትችላለህ። አፈር ያዝበላሽ። ኧረ አልቀረብሽም። ምን ታርግልኝ እንዳትል ላድርግላት። በዚህም ዴኤንኤጅ በአንድ በኩል እኩልነት ትላላችሁ። ተመልሰሽ ደግሞ አሁን ደግሞ ምን ላድርግላት? ለምን ሳትበይ ራብ አይገልሽም? እኔ ምን አገባኝ? ለምን እንደ ሩሲ አጥምሽ ወጥቶ ደርቀሽ ቁጭ አትይም? እኔ ምን አገባኝ? እንዳልኩሽ እኛ ነገሮችን ስናደርግ ትክክለኛ ከሆነ ነው የምናደርገው። አንቺ ትወጂዋለሽ አትወጂውም ጉዳያችን አይደለም። ማድረግ የፈለግነው ነው የምናደርገው። አንተ ሰጪ ነህ ብላስ አልሰጥም። አንቺም አትወስጂም። ድራሽሽ ይጥፋ። ልትበላ አሰፍስፋ ቆማ እኮ ነው። አረ እኔ ፈግቼ ያስገባሁትን ልሰጥሽ። ይኸውልሽ አዳምጪ፣ በደንብ አዳምጪ። አሁን ላይፍ ኢዝ አ ጊቭ ኤንድ ቴክ። መጀመሪያ ኮንትሪቢዩት ማታደርጊ ከሆነ ላይፌ ውስጥ አታስፈልጊም። እሷ መስጠት ካልቻለች እኔ የምሰጥበት ምንም ፖይንት የለም። ኢትስ አ ጊቭ ኤንድ ቴክ። እኔ ስሰጥ እሷ ትቀበላለች፣ እሷ ስሰጥ እኔ እቀበላለሁ። ከኔ ብቻ ወገን የሚወጣ ከሆነ አንባላንስድ ያደርገዋል ላይፍን። ስለዚህ ኦልዌይስ ባላንስ ነው ለሰው ልጅ፣ ባላንስ ነው ወንዶች የሚመለከቱት እንጂ ማውጣትን ብቻ አይደለም። የድፍረትሽ ድፍረት አንቺ ከአንድ ወገን ብቻ እንዲወጣ ትፈልጊያለሽ። ዊ ዶንት ኬር፣ ጉዳያችን አይደለም። አራተኛው ተወዳጅ ወንድ የሚያደርግህ ነገር ደግሞ ሚዛናዊ ግልጽ ሁን። ይሄኛው ሀሳብ ብዙ ሰዎችን ያስቃቸዋል። ግልጽ እኮ ግልጽ ነው እንጂ ሚዛናዊ ምናምን የሚባል ግልጽነት ነው ሊሉ ይችላሉ። ግን ብዙ ጊዜ ሰዎች እኔ ግልጽ ነኝ፣ ፊት ለፊት ተናጋሪ ነኝ ሲሉ ስሜት ሊጎዱ ይችላሉ። ለምሳሌ ግልጽ ሁን ብልህና ገርልፍሬንድህ የሆነ አዲስ ቀሚስ ገዝታ መታ ለብሳው እንዴት ነው ወደድከው ቀሚሴን ብትልህና ውይ በጣም ያስጠላል ወፍራም አድርጎሻል ብትላት ድራሿ ነው የሚጠፋው። ቀሚሱን ሳይሆን እሷን አስቀያሚ ያልካት ነው የሚመስላት እና ልጅቷን አላስፈላጊ ዳይት ውስጥ ከተህ ከሰውነት ተራ እንዳታወጣት ተጠንቀቅ። ማነሽ ቡቡ? ይህ እኮ ነው የማያስማማን ነገር። ወንድና ሴት
አንድ አይነት ማይንድ አይደለም ዋይርድ የሆን እኛ ቀጥ ብለን ትክክለኛውን ነገር ነው የምንነግርሽ። when something happened ሲቹዌሽኑን ቀጥታ ነው የምንጋፈጠው፣ ቀጥታ ነው የምንነግርሽ። አንቺ እንደምትይው አይሰራም። ቆሻሻ ልብስ ከለበስሽ ቆሻሻ ልብስ ለብሰሻልሻለሁ። አስቀያሚ ልብስ ከለበስሽ አስቀያሚ ልብስ ለብሰሻልሻለሁ። ሄደሽ ትቀይሪያለሽ፣ አምሮብሽ ትወጫለሽ፣ አለቀ። ድንኳን መስለሽ አብረሽኝ አትሄጂም ጎን ለጎን። ቅንድብሽ ላይ ቅንድብ ሰክተሽ አሁን እንደተለቀለቅሽው ለምሳሌ ራስሽ ለምሳሌ አንቺ ጋር ልምጣልሽ ካሜራ ፊት ለፊት 4 ኪሎ ሜካፕ ፊትሽ ላይ ደፍድፈሽ ከሰል የሚያክል ሊፕስቲክ ከንፈርሽ ላይ ለቅልቀሽ ዘፍዝፈሽበት የመጣሽውን ዛትስ ቱ ማች ብዬ እነግርሻለሁ። አንደርስታንድ በአንቺ ቤት ዘመናዊ መሆንሽ ነው፣ መካሪ መሆንሽ ነው፣ እረዳለሁ። ግን ፐርሰናሊ ከጠየቅሽኝ ማለት ነው እነግርሻለሁ እንደዛ ብዬ። ከጠላሹ ጉዳይ አይደለም። ግን እንደ ሴት ሁኑ፣ ሴታ ሴት ሁኑ ብለሽ ምክር ስትመክሪ ግን መመልከት አልችልም። ይህን ይመስላል። ለአንቺ ስሜት ስል ራሴን አልደብቅም ማለት ነው። ተግባባን? ግልጽ ማለት ሐሳባችንን ዝም ብሎ መግለጽ ሳይሆን የእውነት የኛን ሐሳብ መግለጽ ማለት ነው። ሐሳብህን የምትገልጽ ወንድ መሆንህ ደግሞ ሙሉ ያደርጋል። ለምሳሌ ስለ ትዳር ሊሆን ይችላል የምታወሩት፣ ስለሆነ ጉዳይ ብቻ ልታወሩ ትችላላችሁና እንደዚህ ነው እኔ የማስበው አንተስ ምን ታስባለህ ብትልህ አዎ ልክ ነሽ ባንቺ ሐሳብ እስማማለሁ ብትላት አንዴ ልታዳምጥ ትችላለች። ሲደጋገም ግን ሐሳብ የሌለ ሰው አድርጋ ነው የምትቆጥረህ። ለሆነ ጉዳይ እንኳን አስተያየት ጠይቃህ ሁልጊዜ በሷ ሐሳብ የምትስማማ ከሆነ በቃ ያልሽው ይሁን ልክ ነሽ ምናምን እያልካት የምታልፍ ከሆነ ድጋሚ አታማክርህም። ምክንያቱም ያንተ ሐሳብ የሷ ሐሳብ ነው ወይም ደግሞ አዲስ ሐሳብ የለህም ብላ ነው የምታስበው። ሌሎች ጓደኞቿን ወይም ቤተሰቦቿን ነው እንጂ የምታማክረው ድጋሚ አንተ ጋር ለምክር አትመጣም። ስለዚህ ሙሉ ሁን፣ ሐሳብህን ንገራት፣ ግልጽ ሁን። ይሄ ትህትና የተሞላበት ግልጽነት ቢኖርህ ይመረጣል። አሁንስ ግራ ገባኝ። ስንት ነበር ያለችው ስትጀምር? 9 ነገር ነበር ያለችው። አሁን በአንዱ ላይ አንድ ስትጨምር አሁን ራሱ 13 ሊደርስ ነው። አሁን ደግሞ ግልጽነት ጋር ደግሞ ገባን። መልካም ግልጽነቱም ቢሆን እኮ ግልጽ ስንሆንላችሁ the level of understanding እኩል ስላልሆነና የምንመለከትበት አይን እኩል ስላልሆነ እንስማማና ስሜትሽን ለመጠበቅ የምናደርገውን ግን እናደርጋለን። ዩሲ አዳማጭ ነን። አምስተኛው ተወዳጅ ወንድ የሚያደርግህ ለጊዜህ ዋጋ ስጥ። ላንተ ጊዜ ነው ዋጋ የምትሰጠው። አንዳንድ ጊዜ ስለወደድካት ወይም ደስ ስለምትልህ ብቻ በየቀኑ ልትደውልላት፣ በየቀኑ ልታገኛት አይገባም። እሷ ጊዜ ሊኖራት ይችላል። አንተ ግን ኤቭሪ ታይም በደወለችልህ ቁጥር የምትገኝ ከሆነ ምንም ስራ የሌለ ስራ ፈት ወይም ጊዜ የተረፈ ሰው አድርጋ ልታስብህ ትችላለች። ወይ ጉድ! ለምን አርሱን አትቀይሪውም? አርሱን ለምን አትቀይሪውም? መጀመሪያውኑ 9 ወንድን ተወዳጅ የሚያደርጉ ነገሮች ብለሽ ነበር የመጣሽው።
አሁን እኮ እያወራሽ ያለሽው ስለ መንጃይና ነው። ስለ ወንድ አይደለም እየተናገርሽ ያለሽው። ወይም ደግሞ ሴቶች ኦርቢተር ብለው የሚጠሩት። እኛ ምን አገባን? ስለ ኦርቢተር እኮ ነው እያወራሽ ያለሽው። እሱ የሴቶች ኦርቢተር ነው። በቃ ይጠራል፣ ሴቶች ይዞት ሄዳሉ፣ አይሰጠውም። ግራ እንደገባው ጥልል አይኑ እንደተጉረጠረጠ እንዳየ አፉ ደርቆ ቤት ነው ተመልሶ የሚገባው። ወንድ ብለሽ ስለ መንጃይና ታወሪያለሽ እንዴ? አሁን ሰለቸኝ። እሺ ደግሞ የሚቀጥለው ምን ይሆን? ተወዳጅ ወንድ የሚያደርግህ ታጋሽና ሩህሩህ መሆንህ ነው። ይሄን ስል ብዙ ጊዜ ትዝ የሚለኝ ነገር አለ። ታጋሽና ሩህሩህ መሆን ጭራሽ ሐሳብ እንደሌለንና እኛ ንዴት የሚያበሳጭ ነገር እንደሌለ መርሳት አይደለም። አንድ ባል ትዝ ይለኛል ይሄን ስናገር፣ በጣም ጓደኞቹ ይመክሩታል። ምክንያቱም ከዚህ በፊት የመደባደብ የመማታት ምናምን ልምድ አለው። ገርልፍሬንዱንም እንደዚሁ ተማቶ ያውቃል። እና ሁልጊዜም አደራህን ታጋሹን እንደ ድሮ እንዳትሆን፣ ይሄንን ነገር እንዳታበላሽ ምናምን ይሉታል። እሺ ይላል እና የሆነ ነገር ሲያጋጫቸው ከገርልፍሬንዱ ጋር ዝም ይላል። እሷ ትናገራለች፣ እንዴት አደርጋለህ? አታስብም? አንተ ምን አይነት ሰው ነህ? አይዞሽ፣ እኔ አልታገስሽም። ልክሽን እነግርሻለሁ። ልክሽን እነግራለሁ። መለያየት ካለ እንለያያለን እንጂ አላጠራቅምም። አይስማማኝም ይሄ ታጋሹን ምናምን የሚል ነገር። ለምንድን ነው የምታገስሽ? አንድ ሰው እኮ ሰምቲንግ ከታገስሽው፣ የታገስሽው ከሆነ ልትታገሽው የሚያስደርግሽ ነገር ማለት ነው። ያ የምትታገሽው ነገር ሎጂካል አይደለም ማለት ነው። መጀመሪያ ሎጂካል የሆነ ነገር የሚናገር ሰው ከሆነ ወይም የምትናገር ሰው ከሆነች ምንም ትዕግስት አያስፈልገውም። ሎጂካል ስለሆነች ያቺ ሰው ያቺ ሴት ሎጂካል ፐርሰን ስለሆነች እንግባባለን። መታገስ፣ መተጋገስ እንደዛ አይነት ነገር ከመጣ አንባላንስድ የሆነ ሪሌሽንሽፕ ውስጥ ስለሆነ ያለሽው it's definitely it's better to quit that relationship. ታጋሹን ጠብቃት እስክትመለስ አጠራቅመው ቡቡቡ ባባባ ቢቢቢ ጉዳይም አይደለም። አልታገስም። እስቲ ቀጥይ በይ። ስምንተኛው ተወዳጅ ወንድ የሚያደርግህ ነገር ችግሮችን ወይም እንቅፋቶች ሲመጡ በጥንካሬ ማለፍ መቻል ነው። አንዳንድ ጊዜ በጣም ደስ የሚል ጓደኝነት ይኖረናል፣ ገርልፍሬንድ ይኖረናል፣ ሌሎች ጓደኞች ይኖሩናል። ከዛ ስራችን አሪፍ ነው፣ ላይፍ ራሱ ስሙዝ ነው፣ ስለዚህ ምንም የምንረበሽበት ነገር የለም። ያኔ በጣም ደስተኞች ነን፣ ግንኙነታችን ጤናማ ነው፣ መቀለድ፣ መጫወት፣ መሳቅ እንችላለን፣ አይበላሽም ምንም ነገር። ግን የሆነ ኢምፖርታንት የምንለው ነገር በህይወታችን ቢበላሽስ? ምናልባት ስራ ሊበላሽ ይችላል፣ የቤተሰብ አካል ሊሞትብን ይችላል፣ ከጓደኞቻችን አንዱ ሊጎል ይችላል። ያኔ እንዴት ነው ችግሮችን የምናሳልፈው?
ምክንያቱም አንተ ገርል ፍሬንድ ልክ ሁሉ ነገር ጠንካራ ሆና ስታሳልፍ እንደምታስደስትህ ሁሉ እሷም ያንን ማወቅ ትፈልጋለች። ደካማ ወንድ ነው ጓደኛዬ ብላ ማሰብ አትፈልግም። ለምሳሌ አንድ ጓደኛ ነበረኝ እኔ እና በጣም ደስተኞች ነን፣ አብረን ጊዜ እናሳልፋለን፣ በየቀኑ አሪፍ ነው ሁሉ ነገር። ልክ ግን የሆነ ነገር ሲፈጠር ሲያመው ወይ ገንዘብ ሲያጣ የሆነ ብቻ የሚያስደነግጥ ነገር ሲፈጠር ስልኩን ያጠፋል፣ ቤቱን ይዘጋል፣ ይጠፋል፣ ድራሹ ይጠፋል። ጓደኞቹ አያገኙትም፣ እኔ አላገኘውም። ሜቢ ሳምንት ሊሆን ይችላል ችግሩን እስኪፈታ ድረስ ማንም ሰው አያገኘውም። ይሄ በጣም የሚያስደነግጥ ነው። ማለት ይወደኛል ወይስ ከኔ ጋራ ግልጽ ነው? እኔ ሐሳቡን ሼር እንዳደረገው ይፈልጋል? ይሄ ሁሉ ግራ የሚያጋባ ይሆናል እና ገርል ፍሬንድህን እንደዚህ አይነት ችግር ውስጥ መክተት ወይም እንዲህ አይነት ሐሳብ ውስጥ መክተት የለብህም። እቺ ልጅ እብድ ነች። እግዚአብሔር ምስክሬ ነው። እቺ ልጅ እብድ ነች። የምትናገሪውን ግን ወደ ኋላ አድርገሽ ትመለከቺዋለሽ። ወደ ኋላ አድርገሽ የምትናገሪውን ነገር ታዳምጫለሽ ወይም አይተሽው ነው ፖስት የምታደርጊው? አሁን ለምሳሌ ይሄ 8ኛው ላይ የሰጠሽውን ኤክስፕላኔሽን እስቲ ወደ ኋላ ተመልሰሽ አዳምጪው። በጣም ያስደነግጣል። ኦኬ፣ እንደ ኤግዛምፕል አድርገሽ ያመጣሽው ማለት ነው አይሶሌሽንን ነው። የሃ ልጅ ወይም የሃ ሰውዬ በአይሶሌሽን ተቀምጦ የሚፈታው ነገር ከሆነ አንቺን ሊከት ያልፈለገበት ምክንያት ያ መፍታት የፈለገው ችግር ሳይለንስንና ጸጥታን ስለሚፈልግ ነው። በተፈጥሯችሁ ሴቶች ባቅ ማውራት ብቻ ነው። ትንበቀበቃላችሁ። ያ ማለት ትረብሽዋለሽ። ስትረብሽው ማይንዱን ስትረብሽው መልሶ የሚናገርሽ ነገር ደግሞ አንቺን ይረብሽሻል። እንዳትረበሺ በማሰብ ለአንቺ ጭምር አስበው ነው ማይንዲው ራሱን አይሶሌት አድርጎ ፕሮብሌሙን እስኪፈታ ድረስ ላያገኝሽ ፈለገ። እኔ ፎር ሚ ይሃ የመልካም ወንድ አስተሳሰብ ነው። እንደገና ደግሞ መለስ ብለሽ ማለት ነው ችግርህን ፍታው ብለሽ ደግሞ ትናገሪያለሽ። አሁን እዚህ ጋር ነው የምትናገሪውን ነገር ታስተውያለሽ ወይ ብዬ ያልኩት። ሲጀመር ራሱን አይሶሌት ያደረገው ያ ግለሰብ አንቺ የምትጨምሪለት ነገር ስለሌለ ነው። መነጋገር ስላልፈለገ ነው። መነጋገርማ ቢፈልግ ያመጣልሻል፣ ዲስከስ ታደርጋላችሁ፣ በዲስከሽን ይፈታል። እንዳውም you have to be grateful የዛ ያለበት ችግር ውስጥ አንቺን ድራግ ስላላደረገሽ እና ስላልከተተሽ በጣም ደስተኛ ልትሆኝ ይገባል። እምትመክሪውን ራሱ ማወቅ መቻል አለብሽ። sometimes just because ከኢንተርኔት ላይ ሰብስበሽ ዳታውን ቀደም እንደተናገርኩት መጀመሪያ ላይ ጎተት አድርገሽ ሰባስበሽ ቪዲዮ ክሬት ለማድረግ ስላመጣሽው ብቻ እንደዛ ማውጣት የለብሽም። አናላይዝ እና ኢቫሉዌት አሁን ቀደም እንደተናገርሽው አይሶሌት አድርገሽ ራስሽን ማለት ነው አናላይዝ እና ኢቫሉዌት አድርገሽ ነው መምጣት መቻል ያለብሽ። ከማ እሺ 9ኛውን ደግሞ እንስማ። ተወዳጅ ወንድ የሚያደርግህ ነገር ብዙ አለማውራት ነው። አንዳንድ ጊዜ የማያወራ ሰው ወይ ደግሞ አይን አፋር የሆነ ሰው ጥሩ አይደለም ሲባል ሰምተህ ሊሆን ይችላል። ብዙ አለማውራት ግን የሰውን ስሜት መረዳት። ለምሳሌ ከገርል ፍሬንድ ጋር የሆነ ቦታ ቁጭ ብላችሁ ሊሆን ይችላል። ኦር ምንድነው የምትሰራው ወይ ስለ ስራ የሆነ ሐሳብ ጠይቃህ ሊሆን ይችላል። የምታስረዳበት መጠን ሊኖርህ ይገባል። ስለ አንተ ጉዳይ ልትሰማ ትፈልጋለች፣ ግን ቀኑ ሙሉ ደግሞ ስለ አንተ ጉዳይ መስማት የለባትም። በዚህ አጋጣሚ ወንድሜ ካልተጣላኝ እሱን ምሳሌ ላድርግ። ወንድሜ በጣም ቲያትር ይወዳል፣ ፊልም ይወዳል።
ስክሪፕት ይጽፋል። በቃ ፊልም ሲያይ ሁሉ ኮሽ እንዲል አይፈልግም። በጣም ፓሽኔት ነው እና ከገርል ፍሬንዱ ጋር ሆኖ አንድ ጊዜ ስለሆነ ፊልም ወሬ ተነሳ። ኦልሞስት 2 ሰዓት ይሆናል ልጅቷ አንድ ቃል አልተነፈሰችም። በአጋጣሚ ነግራኝ ነው እና ያወራል የፊልሙ ታሪክ አለቀ፣ ሌላ ፊልም ምሳሌ ያመጣል ምናምንና ሰለቻት። እንዴት ነው ሰለቸኝ ብላ ልትነግረው የምትችለው? ምናልባት አዛግታ ሊሆን ይችላል፣ አልገባውም። ታካለች፣ አልገባውም። እና ብዙ ነገር አድርጋለች። ግን አንዴ እሺ ልታልፍ ትችላለች። ከደጋገምከው ግን እርግጠኛ ሆኜ ልንገርህ ካንተ ጋር ማውራት ሁሉ ሊያስጠላት ይችላል። ስለዚህ ኢንተረስቲንግ መሆን አለብህ። ስለአንተ ጉዳይ ዝም ብለህ አታሰልቻት። እሷም እንድታወራ እድል ስጣት። ደስ የሚል ርዕስ አንሳና ምን ታስቢያለሽ በላት። እሷም ታውራ፣ አንተም ማውራ። ቴስቷን ፊቷን ደግሞ ማየት አለብህ። የሆነ ነገር እያወራህላት ፍላጎቷ እየጠፋ ወይ እየቀነሰ እየሰለቻት ከሆነ ፊቷ ላይ ማየት ትችላለህ። ዝም ብለህ ደስ የሚልህን ብቻ የምታወራ ከሆነ ጥላ እስክትሄድ ድረስ መጠበቅ የለብህም። ስለዚህ እሷንም ቴስት እያወቅ ወይም እያስተዋልክ ማውራት በጣም ተወዳጅ ያደርግሃል። እንግዲህ እነዚህን 9 ነገሮች ዋው እኮ ነው ሙያው ሳይኖራቸው እመክራለን ብለው ይሄን ነው የምለው። ዩቲዩብ ላይ ጀስት ዳታ ይሰበስባሉ ከኢንተርኔት ላይ አርቲክል የተጻፈ ያነባሉ፣ ይመጣሉ። ከዛ በኋላ ማይክሮፎናቸውን ደቅነው መንበቅበቅ ብቻ ነው። ለዛ ነው እቺ ልጅ ጥሩምባ ብዬ የተናገርኩት፣ ጥሩምባ ነሽ ብያለሁ። እንዴት የሰው ልጅ 8ኛ ላይ የሰጠሽውን እንዴት 9ኛው ላይ ኮንትራዲክት አደርጊያለሽ? አይ ቶልድ ዩ 8ኛው ላይ ወንድ ልጅ ራሱን አይሶሌት ሲያደርግ ፊገር አውት ሊያደርግ ነው። እንዳውም እሱን ኤክሰርሳይዝ ብታደርጊ ጥሩ ነገር ነው። ተመልሰሽ መጥተሽ ደግሞ ብትነግራት ምናምን ያለሽ ቱቱሪና ፋሽን ስትነፊ ነበር። 8ኛው ላይ ብትነግራት ከምትደበቅ ዝም ከምትል አበቡ ወጥቱ። 9ኛው ላይ ደግሞ አትንገራት፣ አታውራባት። ብዙ ስታወራባት ምናምን መልኳን ይኸው ፊቷን what the hell ምንድን ነው ነገሩ? ኢቨን ሴቶች ስትባሉ ራሳችሁን የምታውቁት አይመስለኝም። sometimes ጭንቅላታችሁ ራሱ ሎጂክሊ የሚንቀሳቀስ አይመስለኝም። እንዴት 9ኛው ላይ 8ኛው ላይ የሰጠሽው ሪዝን 9ኛው ላይ ኮንትራዲክት ያደርጋል ነው ወይ? ኦ ማይ ጋድ ይሄ በሽታ ነው። እኔ ላስረዳሽ አልችልም። ራይት ናው ደከመኝ። ደና ደሩ። ጉድ ናይት ኤቭሪባዲ፣ ጉድ ናይት።